አንተ አቡሽ ያቺ ያሰለፈች ልጅ አንድ ዲያስፖራ አግብታ ኮንዶሚኒየም ገዛችላት ለእናቷ። የተባረከች ልጅ። እኔም እኮ ትምህርቴን ስጨርስ ገዛልሻለሁ ማዬ። ስሞት መቃብሬ ላይ አበባ ጉንጉን ታስቀምጪ ይሆናል እንጂ አንቺስ ምንም ዋጋ የለሽ። እኔ የምልህ አቡሽ ለምንድን ነው የማትመክራት? ደህና ገንዘብ ያለውን ሰው ለምን አታገባም? እሺ መክራታለሁ። ሽታ ምን ሆነሽ ነው የፈዘዝሽው? ትንሽ እንጂ ቁርስ አቅርቢ። እሺ ይኸውልህ አቡሽ ይሄን ኃላፊነት ላንተ ነው የሰጠው። እሺ ማዬ ቅድም አስከፋች እንዴ ነው ፍቅር? እንደዛ ብላ ስትናገር የምር የወሰዱሽ ነው መሰለኝ። የኔ ፍቅር ግን ፍቅራችን ሚስጥር መሆኑ ምንም ችግር አያመጣብንም አይደል? ምንም አያመጣብንም። ደግሞ በእኔ እናንተ መሀል ማንም አይገባም። እሺ እኔም እኮ ብቸኝነቴን የዚህን ያለም ጫጫታ መረሳው ካንቺ ጋር ሰው ነው። በቃ ያላንቺ እኮ አይሆንልኝም። መቼም አታጣኝ። እሺ እሺ። ይሄ ደግሞ የትምህርት ቤት ክፍያሽ ነው። በሚቀረው ደግሞ የምትፈልጊውን ነገር አድርጊበት። ላንተ ግን አለ ደግሞ በዛ ላይ ቁብ ጀምራል አይደል? ችግር የለውም። ቢቸግረኝም ከቤት ይበደራለሁ። እሺ አመሰግናለሁ። እሺ እኔ ፍቅር። እሺ በቃ አሁን ነው የትምህርት ቤት ልሂድ። ደግሞ ራስህን ጠብቅ። እሺ ቻው ቻው። ሞት ሲለየን ድረስ ካንቺ መለየት አልፈልግም። ቃሌ ነው። አንቺ ደግሞ በቃኝ ያልሽ ቀን መሄድ ትችያለሽ። ጠጪ። አንተ ግን ቃልን ጠብቀሃል።
ያልነገርኳችሁ ያን ሼባ እኮ አስከፈልኩት። ልክ አንዴ ከንፈሩን ሲስመው የአመቱን የትምህርት ቤት ነው የዘጋው። የት አባቱ ደግ አደረግሽው። ዋናው እንደሆነ ገንዘብ ነው። ዋናውማ ፍቅር ነው። ቆይ ገንዘብ ፍቅርን መግዛት ይችላል? አረ ገዝቶ መልሳለሁ አይደል እንዴ ጓደኛዬ? እውነት ነው። ድሮ ከገንዘብና ከእውቀት እውቀት ይበልጣል ብዬ ተከራከርኩትን አሁን ላይ ሳስበው በጣም ያስቀኛል። በቃ በኋላ ምሳኔ ነው የምጋብዛችሁ። እሺ ሽታ፣ ምሳ በእውቀት ይከፈላል በገንዘብ እንጂ። አይጓደኛዬ እኔ የምልህ በዚህ ዙር ግን ቦስ ለኔ የመጀመሪያውን ዕቁብ አይሰጠኝም እንዴ? ምን ነው ለምን ፈለከው? ያው የሽታ መመረቂያ እኮ ደርሷል። አቡሽ 5 አመት ሙሉ ሱሪ ሳቀይራ አስተምራ አስመረካት አይደል? አንተ እኮ ያየው ገንዘብ ማውጣቴን ነው። ሙሉ እድሜን እኮ ሰጥቻታለሁ። ይሄ ምን ይገርማል ታዲያ? ቆይ ግን እስከ መቼ ነው ፍቅራችሁን በሚስጥር የምታቆዩት? ያው እሷ ትምህርቷን እስክትጨርስ ነው። እና ደግሞ ቤካ በዚህ ዙር የትምህርት ቤት የ3 ወር ነው የከፈልኩላት እና የቤቱን ወጪ አንተ ነው የምትሸፍነው። እሺ እንደሚሆን እናደርጋለን። ለማንኛውም ግን መድኃኒትህን ግዛ። ኦ በጣም ነው ማመሰግነው። እገዛለሁ። ታውቃለህ ሁሌም ካጠገቤ ስለምትሆን በጣም ነው ማመሰግነው። ወንድማማቾች መካከል መመሰጋገን አለ እንዴ? በቃ ላድርሰው። እሺ አባቢ። 5 አመት ሙሉ እዚህ ግቢ ሳይሽ ተቋቁለው ከሚመጡ ሴቶች ይልቅ ያንቺ ጨዋነት በጣም ጎልቶ ይታየኛል። በዛ ላይ ስላንቺ ሳስብ ሁሌም እንቅልፌን አጣለሁ። ለዚህ ነው ያስጠራኸኝ? አዎ የምትፈልጊውን ነገር አደርግልሻለሁ። ምን? አንተ እኮ የጓደኛዬ ባለቤት ነበር። ተወችኛ። ምን ላድርግ ታዲያ? ጥላኝ ሄደች እኮ። አሁን ደግሞ ነው እያልኩ ያለሁት የራሴ የሆነ ጓደኛ አለኝ እያልኩ ነው። እሱን እንኳን አላምንሽ። አንድ ቀን እንኳን ከወንድ ጋር አይቼሽ አላውቅም። ለዛ እኮ ነው ከወንድ ጋር አይተኸኝ የማታውቀው። እመኚኝ፣ በህይወትሽ አይተሽ የማታውቂውን ደስታ ሁሉ ነው የምሰጥሽ። አንቺ ብቻ እሺ በይኝ። አመሰግናለሁ። እሱ ይቅርብኝና እኔ የምትተወኝ ነው የሚሻለው። አንድ ነገር ልንገርሽ፣ በአንቺ ጉዳይ መቼም ቢሆን ወደ ኋላ አልልም። መቼም ቢሆን ተስፋ መቁረጥ አልችልም። እንግዲህ እሱ የራስ ምርጫ ነው የሚሆነው። ሰላም ዋል። አስበሽዋል ልዩ? ይሄን የመሰለ ኮሌጅ እኮ እሷ ነበር የሚሆነው። ሽታ ያቺ ደካማ እናትሽን ብትረጃት ነው የሚሻለው። ቆይ እናንተ ሰዎች ምንም የምለውን አትረዱኝም ማለት ነው? ከ4 አመት በፊት ጓደኛዬን አግብቷት ነበር እኮ እያልኳችሁ ነው ያለሁት። 12ኛ ክፍል ከሷ ጋር አንድ ላይ ነበር የተማርነው። ጓደኛዬም የኮሌጅ ትምህርቷን ትታ ነው አግብታ የነበረው። ቆይ ትታው ከሄደችስ? እኔ ግን እድልሽን አታስመልጪ ነው የምለው። ወይስ ከኛ የደበቅሽው ፍቅረኛ አለሽ? አረ እንደዛ አይነት ነገር የለም። ታዲያ ምንድነው? የኔ እናት ደሃ ሳይበላ ሲደረደር ያምርበት። በቃ እሺ ነገር አሁን እንተው። ድንሽ ፈልጌ ነበረ። እሺ እኔ ልጅ እንትን ላድርግልሽ። ስንት ነው? 20 ብር ነው? 20 ብር ነው። ትንሽ አሳለቂ? አይ ተወደደ እኮ የኔ ልጅ። ይሄንንም እንደው የት ትገዛላችሁ ብዬ ነው። እንደው ለሰፈሩ ብዬ ነው። እሺ
ሄሎ እንዴት ዋልሽ አሰለፍ? ኧረ እባክሽ በይ ተጠንቀቂ፣ ምቾት እንዳያንገላታሽ። እቺ በችግር የተሰቃየች ነፍስ ጠንቀቅ በይ። ደህና ነኝ እኔ ሱፐር ማርኬት ከፈትኩ። ድብን በይ ድብን፣ የምትሄጂበት ፕሌን ይገልበጥ። ቆይ ለምን አልጠራሽኝም ነበር? አንቺ መሸከም የለብሽም። ሙሉ ቀን የጉልበት ስራ ስትሰራ አይደል የምትውለው? ቢሆንም በቃ አንቺ መሸከም የለብሽም። ደግሞ ቀላል ነው። ደግሞ ናፍቀሽኛል። እኔም በጣም ነው ናፈከኝ። እና ደግሞ ነገ እዛች የተለመደችው ቦታ እንገናኝ እሺ? ይሄን ደግሞ ላደርስልሽ። ቀላል ነው፣ አትድከም፣ ያደርሳል። አረ እኔ ባንቺ ጉዳይ ደካማ መሆን አልፈልግም። በጣም ግትር ሴት ነች። እንደዚህ አይነት ሴት ደግሞ የወንድን ልብ ታሞቃለች። ገንዘብ ምን ያህል ቫልዩ እንዳለው አልገባትም። በዛ ላይ ደግሞ ክብር ምናምን የምትለው ነገር አለ። ክብር ደግሞ የቤት ኪራይ አይከፍልም። እሺ ቤትዬ፣ ለማንኛውም ያልኩሽን ነገር በቶሎ አፍጥኚው እሺ? እሺ እስካሁን ለምን አመሸ? አይመለከትሽም። ረስቼሻለሁ። በፈልግሽ ሰዓት ውልቅ ማለት ትችላለሽ። እየሞትኩ ነው። ቀን በቀን አቅም እያጣሁ። መልካም ሞት። ምንም ይቅርታ ልብ የለም። ይቅርታ ቁስልን ያስታግሳል እንጂ ቁስልን አያድንም። ከዚህ በኋላ ዝም በይ፣ ምንም ነገር እንዳትናገሪ። ምንድነው? ያሰለፈን ስልክ ብሎክ አድርጊልኝ። ምን ነው ተጣላችሁ እንዴ? እኔ አሁንስ የሷን ስኬት መስማት ነው የሰለቸኝ። አንዳንድ ጊዜማ እነዚህ አነቃቂ ምናምን የሚባሉትን እነሱን ነው የምትመስለኝ። ሁልጊዜ እሷ ከደወለች በኋላ ታመማለሁ። ግፊቴም ስኳሬም ሁሉም አንድ ላይ ነው የሚጨምረው። እኔ ምን አጨናነቀኝ? ብሎክ አድርጊያት። ኧረ እማዬ ተረጋጊ። ምንድነው የምረጋጋው? እኔ እዚህ ድንች ቸረችራለሁ፣ እነሱ ዱባይ ናቸው። የምበላው እንኳን የለኝም። ሁሉም ተለቃቅመው ከዚህ ሰፈር ወጡ። ይሄው እኔ ብቻዬን ካንቺ ጋር ቁጭ ብዬ ቡናዬን አንቃራለሁ። እማዬ ምን እማዬ ትይኛለሽ? በኋላ እንዳይጸጽትሽ። አሁን ቡናችንን ብንጠጣ ነው ይሻላል። አዎ ከሱ የተሻለ ነገር ማድረጋችሁ። ቅጂውና እንጠጣ። ዛሬ ራታችን ምንድነው? በጣም ርቦኛል። ቶሎ የሚደርሰው ደግሞ ፍርፍር ነው። ስለዚህ ራታችን ፍርፍር ነው ማለት ነው። ያንተ ፍርፍር ያንተ ፍርፍር ጥብስቅ አድርገህ ልትበላ አንተ ፍርፍር ትላለህ አይደል? እኔ የምልህ ግን ቤተሰቦችን ለማፈላለግ ለምን አልሞከርክም?
ሞክሬያለሁ፣ ግን እናቴ ያርፋለች። ግን እሷ ጥላኝ ብትሄድም እኔ እሷን ፈለኳት። ግን ምክንያቷ ምንድነው? መንገድ ዳር ነበር ጥላኝ ሄደችው። ግን ጠልታኝ አይደለም፣ ሲርበኝ ላለማየት ብላ ነው። በቃ ከአባቴ ጋር የተለያዩት በሰው ወሬ ነው። አባቴ ከእሷ ጋር ከተለያየ በኋላ ከነበረበት ሀገር ለቆ ሄደ። እሷም በቃ ወደዚህ መጣች። ከዛ ህመሟ ሲጠናባት እኔን መንገድ ዳር ጣለችኝ። በቃ ይሄው ነው ታሪኬ። እናም እትዬ ስንቄ አገኙህና ይሄው እዚህ እኔ ጋር ፍርፍረን ለመብላት በቃ። የሚገርም ነገር ደግሞ ያደግኩት ነሽታ ሰፈር ነው። አሳዳጊ ስታርፍ ወደዚህ መጣሁ። ከዛን አንተን የመሰለ ወንድሜን አገኘው። እናም ምን የማይረባ ፍርፍር ትበላለህ ከኔ ጋር? እንዴት አለሽ? ማግባት እፈልጋለሁ። ሾም በሾም በጣም እድለኛ ሴት ናት አንተን ባል የምታደርግ። አንተ መልካም ባል ነህ። እድሉማ ላንቺ ነበር የተሰጠው። አንቺ የሚበልጥብሽን መረጥሽ እንጂ። ታውናቲ እንደዚህ አትበል። ሰራተኛ ሆኜ ቢሆንም አብሬ መሆን ነው የምፈልገው። መቼም ቢሆን አላዝንልሽም። ብትሞች እንኳን አንድ ጠብታ ዘለላ እንባ አላወጣም። እሺ? አዎ ልክ ነህ። ጉዴን ደብቄ ቀና ብያየው ካይደል። ብታገባም ግን ከዚህ እጅ እንዳትለኝ እሺ? በሰርግ ነው እንደምታገባው። እሱ እንደሚስቴ ፍቃድ ይወሰናል። አሁን ለብቻዬ መሆን እፈልጋለሁ። ታውቂያለሽ፣ አሁን ግን ልቤ በጣም እየፈራ ነው። አላሽም። አሁን እኔም ልብ እየፈራ ነው። ግን አንድ እንድታውቅ የምፈልገው ነገር መቼም ቢሆን ካንተ በላይ ሰው ማፍቀር እንደማልችል ነው። እኔም በጣም ነው ማፈቅርሽ። ሰው ባጣው ሰዓት ሰው ሆነሽ ቀረብሽኝ። ደግሞ ዛሬ ስጦታ አለሽ። ምን? ይህ ስጦታዬ ነው። ይሄ እኮ የእናትህ ነው አይደል? አዎ። አልተማርኩም። ስሜን እንኳን መጻፍ አልችልም። አውቃለሁ መሀይም ነኝ። ግን አንድ እውነት አውቃለሁ። በጣም ነው ማፈቅርሽ። በጣም። እና ደግሞ እዚህ መስቀል ላይ የእናቴ ጠረንና የእናቴ ስም አለበት። አንቺ ጋር ይቀመጥ። ተቀበይ። በጣም ነው እሺ ማፈቅረህ። እኔ በቃ አሁን በጣም እየሳሳውልሽ ነው።
ያንተ በመሆኔ በጣም እድለኛ እኮ ነኝ። በቃ ካልሆነ ለምን አታዋትምና? በጣም ታስፈልገኛለች። እሷን መተው አልችልም። ይሄን ያህል? አዎ፣ ቅድም ራሱ እንደዛ ስታመናጨቀኝ በጣም ነበር ደስ የምትለው። እሷን በእጄ ማስገባት አለብኝ። እሺ ቆይ እኔ ምን ላደርግልህ? የሆነ ሀሳብ አለኝ። ትዝታለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወታለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወታለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወታለን እኔና አንቺ ትዝታለን ተመጣሽ ከወጡን ጊዜ ሆነሽ ምን እንኳን እኔ ግን ትንሽ አላሳዘንሽም? ይሄን የመሰለ እድል መጥቶልሽ ዝምት ያለሽ? እኔ ሰውየውን አልወደውም እማዬ። ሴት ልጅ እኮ ወዳ አታውቅም። እሱ ከወደደሽ ይበቃል። እኔ አብራችሁ እንድትሆኑ ፈልጋለሁ። ለገንዘብ ስትይ ከማትወጁ ሰው ጋር ኑሪ እያልሽኝ እኮ ነው። ፍቅር እኮ በሂደት የሚመጣ ነገር ነው። ይሄን እድል ስንት ሴቶች መሰለሽ የሚፈልጉት? አንቺ ዝም በይ። ይሄንን ለኔ ማድረግ ካልቻልሽ ልጅ አይደለሽም። ከልቤ አውጥቼ ጥልሻለሁ። ምን እያልሽ ነው እማዬ? በቃ እኔ ሰውየውን አልወደውም እንዴ? ጉሊት ቁጭ ብዬ ጎመን ሽንኩርት እየቸረቸርኩኝ ፀሐይና ዝናብ እየተፈራረቀብኝ ነው ያሳደግኩሽ። የኔን ህይወት አንቺ በፍጹም እንድትደግሚው አልፈልግም። አሁን ትምህርት ቤት መሄድ አለብኝ። ሽታ ምን አይነት ልጅ ናት? በቃ ዛሬ ስለደከመኝ እረፍት ላድርግ። ለቦስ ፈቃድ ጠይቅልኝ። መድኃኒቱን ለምንድን ነው ያልገዛው? በቃ በኋላ እገዛለሁ፣ አትጨነቅ። አንተ ሰው አንተ ስትኖር እኮ ነው ሁሉም ነገር የሚኖረው። በልንካ መድኃኒትህን ግዛ። ደግሞ ቁርስ ሰርቼልሃለሁ። በላና ተኛ። አመሰግናለሁ። ሄሎ ማሪ፣
አለሁልሽ የኔ ፍቅር፣ እንዴት እንደናፈቅሽኝ። እኔም በጣም ናፍቀኸኛል። ይዘኸኝ ጥፋ እስኪ አባ። ምን ነው የኔ ንግስት፣ ችግር አለ እንዴ? ምንም፣ ዝም ብዬ ነው። በጣም ስለምትናፍቀኝ ነው። ደግሞ ሁሌ አብረኸኝ እንድትሆን ነው የምፈልገው። እንደዛ በይኛ። ሽታ አባ፣ በቃ ክላስ ልገባ ነው። ትንሽ ቆይቼ እደውልልሃለሁ። እሺ እሺ። የሰማሁት ነገር እውነት ነው? ምኑ? ማን ነው? አቡሽ። አቡሽ? አቡሽ ማለት ይሄ ወንድሜ ነው የምትዩ የቀን ሰራተኛ? ናትዬን ሽቶ በጣም ነው የምወደው። ወዳለፈው ጊዜ መለሰ። ውድ ሽቶ መቀባት ትቼ ነበር። አሁን እንደ አዲስ መቀባት ጀመርኩ። ህይወቴን ሀብዬ መጀመር አለብኝ። ህይወትን ከጅምሩ ያበላሸውብህ እኔ ነኝ። ወደ ኋላ መመለስ አልፈልግም። እስኪሄድ እየጠበክ ነው አይደል? አለሽ እንዴ? መኖርሽን ከረሳሁት እኮ ቆይቻለሁ። አሁንም መሄድ ከፈለግሽ በሩ ክፍት ነው። በማንኛውም ሰዓት መሄድ ትችላለሽ። መቼም ቢጨንቀኝ ነው እንዲያጣድፍ የጠራው። መቼስ ለሽታ ያው ወንድሙ አይደለ? አዎ ወንድሟ ነኝ። ምንድነው ንገሪኝ። ይኸውልህ ጥሩ ባል ተገኝቶላታል። የዛ የትምህርት ቤቱ እኩል ድርሻ አለው አሉ። ለትዳር ነው የሚፈልጋት እና እሺ ብላ እሱን እንድታገባ አንተ እንድታሳምናት ብዬ ነው። የሷ ፍላጎትስ? የሷን ፍላጎት ተው። ልጄ የኔን እድል እንደገና እንድትደግመው አልፈልግም። እኔም እንዲህ ተይ ስባል እምቢ ብዬ ነው የሽታን አባት ድሃ መናጤ አግብቼ እንዲህ በድህነት ስቃጣል የነበረው። እሱ ሞቶ ተገላገለው። እኔ ግን ይኸው በድህነት አረንቋ እኖራለሁ። የሴት ልጅ እድል አንዴ ከጠመመ በቃ። በቃ እኔ ልሂድ፣ ስራ አለብኝ። ስራ ጥዬ ነው የመጣሁት። አደራሽ ይሻላል። እሱ ቢያሳምናት ይሻላል። ሽታ ፍቅርም የሚጠነክረው ገንዘብ ጋር። ይሄ ውበትሽም ይሄ መልክሽም የሚቀጥለው በጥሩ ገንዘብ በጥሩ መጠጥ ከተደገፈ ብቻ ነው። ድሃ አትሁኝ። ሴት ልጅ እድሏ አንዴ ነው። አሁን አንቺ ጥሩ የእሸት ማሳ ውስጥ ነው ያለሽው። ጥሩ እሸት የያዘውን ቀጥፈሽ ውጪ። ግን እኮ ነው አቡሽን በጣም ነው የምወደው። አቡሽ ድሃ ነው። ድሃ ደግሞ ውበትሽንም መልክሽንም ይበላዋል። ቆይ አንቺ ቁርስ በልተሽ ስለምሳ ማሰብ ነው የምትፈልጊው? ቆይ ቤቲ፣ እኔ ነኝ ትክክል ያልሆንኩት ወይስ እናንተ ናችሁ? እሺ እኔ ትክክል አይደለሁም ይባል። እናት ግን ለልጇ መቼም ቢሆን መጥፎ ነገር አታስብ። ደግሞ እግዚአብሔርን ቢሆን ምግብ አቅርቦ አይሰጥሽ። በቃ ቤቲ፣ ከዚህ በላይ ባናወራ ነው የሚሻለው። በደንብ አስቢበት።
የእሷን ልብ ለማግኘት በጣም ይከብዳል። ልጁን በጣም ትወደዋለች ማለት ነው። እኔም በጣም ገርሞኛል። የቀን ስራ እየሰራ ነበር ትምህርት ቤቷ የሚከፍልላት። እኛ የምናውቀው ወንድሟ እንደሆነ ነበረ። ለካ በድብቅ ፍቅር ጀምረዋል። ይኸውልሽ ምን መሰለሽ፣ ከዚህ በኋላ ለዚህ ጉዳይ ምንም ጊዜ መስጠት አያስፈልግም። ደግሞ ስራውን በቶሎ ጨርሽውና እኔም ላንቺ ቃል ገባሁልሽ እንስጥሽ። የሆነ ሀሳብ አለኝ። ምን አይነት ሀሳብ? ግን ገንዘብ ያስፈልገኛል። ለገንዘብ ችግር የለውም። በቃ አንተ ተረጋጋ። እኔ ግን እንደዚህ ስትል በጣም ነው የከፋኝ። ነገሩ እኔ አንቺን ልብ ነው ማምነው። እኔንም ብዙ ባታምነኝ ነው የሚሻለው። ማለት ሰው አይደለሁ። የሆነ ጊዜ የማትገምተውን ነገር አድርጌ ልብህን እንዳልሰራው ብዬ ነው። አንቺ ያላመንሽበትን ነገር ስታረጊ አይቼሽ አላውቅም። ግን አንድ ሀሳብ አለኝ። ለምን ሁሉንም ነገር አንነግራትም? እሺ ከዛስ? በቃ ቢያንስ እንደዚህ አይነት ነገሮች ይቀንሱልናል። አሁን እንደሱ ማድረግ የምችል አይመስለኝም። ሁሉም ነገር ተወሳስቦብኛል። ሽታ፣ አንቺ እኮ ጠንካራ ሴት ነሽ። እንደዚህ አትሁኚ። እኔ እኮ ተስፋዬ አንቺ ነሽ። እሺ በቃ አሁን ነው የማይቃል ሄድ ነገ በጠዋት። እሺ ግን ምንም ማብራራት አልችልም። አክስቴ በጣም ደህና ነው። ባለቤቴም አሁን ላይ ስራ የለውም። የምልክልሽ አይመስለኝም። ኧረ እንደው ቀበሬ ቸግሮኝ ነው እንጂ የጠየቅሽ አላውቅም። አክስቴ ቃል አልገባልሽም። ትጦሪኛለሽ ስል ለኔ እንደው እግዚአብሔር ይስራሽ ይስጥሽ። አሳድግ ይሄ ለኔ ይገባኛል። እስቲ አክስትሽን አካውንት እኔም የመጣሁበትን ጉዳይ ልናገርና ልሂድ። ምንድነው የኔ ልጅ? ማሚ ከዚህ በኋላ ፀሐይ ላይ እየወጣሽ መቃጠል አይጠበቅብሽ። ይሄ 20 ሺህ ብር ነው። ናቲ ነው ለአንዳንድ ነገር እንሻል ብሎ ላከልሽ። ተባረክልኝ የኔ ልጅ። አሜን። እሱንም ተባረክ በይልኝ። እሺ ናቲ። ቤቲ ቆይ ለምንድን ነው ህይወቴን የምትበጠብጪው? አሁን ብሩን ወስደሽ መልሽለት። ቆይ እናንተ ሰዎች ልታሳብዱኝ ነው እንዴ? ችግሬን ማውቀው እኔ ነኝ። ይሄ ብር አይመለስም። ማዬ በገንዘብ ሊገዛኝ እየሞከረ እኮ ነው። አይታይሽም እንዴ? ደግሞ በዛ ላይ የጓደኛዬ ባል ነበር። እሱ ያለፈ ታሪኩ ነው። በጣም ቸግሮኝ ነበር ልጄ። ስኳር ታማሚ መሆኔን ታውቂያለሽ። ምግብ ካልበላው ካልጋ ላይ መነሳት አልችልም። ይሄ ገንዘብ ለኔ በጣም ያስፈልገኛል። ጥሩ፣ እኔ አንድ የምነግርሽ ነገር አለኝማ። እኔና አቡሽ የ6 ዓመት ፍቅረኛሞች ነን። አቡሽ አቡሽ አቡሽ፣ እኔ ይሄንን አላምንሽም። እኔ ይሄንን ጉድ አላምንም። እጄን የለቀቀችኝ ያህል ነው የተሰማኝ። እንደዛማ አታስብ። እሷም እኮ ግራ ተጋብታለች። ታውቃለህ፣ ሳቄ፣ ሐዘኔ፣ ደስታዬ፣ በቃ ሁሉን ነገሬን የተቆጣጠረችው። እሷም ጋር እኮ ስሜቷ አንድ ነው። በቃ ወደ ውስጥ እንግባ። እንገባ ይሻላል። እሷ
እሱን ከምታገቢ ብትሞች ይሻልሻል። እኔም ልጄን ቀበርኩ ብዬ አወራለሁ። ለምን? ቆይ እሱ ምን ያንሰዋል? እሱ እኮ ለኔም ላንቺም ነው ሲኖር የነበረው። ለራሱ እንኳን እኮ አንድ ቀን አንድ ነገር አድርጎ ያውቃል። እችን 100 እና 200 ይዞ የሚመጣውን ከቁም ነገር ቆጥረሽ ሆኖ? ሰው እኮ ለሰው የሚሰጠው ካለው ላይ ሲተርፈው ነው። እሱ ግን ያገኘውን እንዳለ እያመጣለኛ ነበር የሚሰጠን። አንድ ነገር ልንገርሽ፣ እሱን የምታገቢ ከሆነ እኔ ራሴን አጠፋለሁ። እንዴ ዘሩን እንኳን እኮ አታውቂውም። የትም ወድቆ የተገኘ ልጅ ነው። በኋላ እንዳይቆጭሽ እናት አለኝ ብለሽ እንዳታስቢ፣ መተረቻ እንዳትሆኚ ተናግሬያለሁ። ብዙ የለፈውበት ፍቅር ለምን ተውልኝ። እስከዛሬ ለትምህርት ቤት እንደከፈልክላት ሰምቻለሁ። እሱን ልክፈልህና ከህይወታችን ውልቅ በል። ለሱ አመሰግናለሁ። እባክህን እየለመንኩ ነው። ተውልኝ። እሷ የኔ ናት። አንድ ሚስጥር ልንገርህ። አንተ መቼም ቢሆን ባሏ መሆን አትችልም። አንተ መሆን የምችለው ወንድሟ ነው። በዛ ላይ ደግሞ እኔም ወድጃታለሁ። እሷ ለኔ፣ እኔ ደግሞ ለሷ ነው የኖርኩት። ትልቁ ጥፋትህ ምን እንደሆነ ልንገርህ። ለራስ መኖር ሳትጀምር ሰውን ለማኖር የጀመርክ ቀን። ደግሞ ራስ ሳትጠግብ ሰውን ለማብላት አትሮጥ። ራስ ሳትማር ሰውን አታስተምር። መኖር መጀመሪያ ለራስ ነው። እውነቱን ልንገርህ፣ እሷ መቼም ያንተ አትሆንም። ከእጅህ እንደወጣች ስለገባህ ነው አይደል እዚህ ድረስ ሮጣ የመጣው? እናሲስ የቀናት ሙሽራ ነው። አሁን ዝጋ። የምለቅ እንዳይመስልህ። እሺ ጀግናው፣ በጣም ኮርቼብሃለሁ። እሺ ይኸውልሽ ምን እንዳለኝ ላስረዳሽ። ምንስ ቢልህ ከዛ እዚህ ድረስ መተህ ድብድብ? ለነገሩ የት የተማርከውን ታውቅና ነው? ሽታ፣ አንቺ ነሽ እኔን እንደዚህ እየተናገርሽኝ ያለሽው? አይ ተናደሽብኝ ነው አይደል? እንጂ አንቺ እንደዚህ አትናገሪኝም። ሽታ ነይ እንሂድ። ናቲን ሄደን ይቅርታ መጠየቅ አለብን። ሌላ ሰው ቢሆን ኖሮ እኔ ሸቤ ነበር የሚያስገባው። ሽታ አንዴ ላስረዳሽ እባክሽ። በቃ አንተ ደግሞ ሄዶ ወደ መጣህበት ነይ። አንቺ ደግሞ እንሂድ እባክሽን ሽታ። ምን አለ ያልሆንኩት ለፍቅር ያላረኩት አንቺን ለማስደሰት ነበር የኖርኩት አንቺን ለማስደሰት ነበር የጣርኩት የፍቅር ህመም ሐኪም አይፈውሰው ማስታገሻ መርሻ
ለሱ ችግር የለው። ግን ለምንድን ነው ማትረጂ? ለምንድን ነው የምትጠይኝ? እኔ አልጠላህም፣ ግን እኔ ካንተ ጋር አብሬ መሆን አልችልም ነው ያልኩት። ደግሞ በዛ ላይ አቡሽ ፍቅረኛዬ ነው። ለእኔ ሲል በጣም ብዙ ነገሮችን አሳልፏል። ለሱ ያለሽ ፍቅር ሳይሆን ይሉኝታ ነው ያለሽ። እንዴት? ይኸውልሽ ራስሽን በደንብ አዳምጪው። አንድ ቀን ግን ይሄ ሁሉ ነገር ከተከሰተ ካለፈ በኋላ በጣም ነው የሚቆጭሽ። እኔ የኔ ቤት ለእናትሽ እንስጣቸው፣ እኔና አንቺ ውጭ ሀገር ሄደን እንኖር። እናትሽ በዚህ እድሜያቸው እንደዛ ሲንከራተቱ አያሳዝኑሽም? ደግሞ አቡሽም የምትዩ እስከዛሬ ድረስ ለከፈልልሽ ዋጋ ላወጣው ገንዘብ እያንዳንዱን ገንዘብ እጥፍ አድርጌ እኔ ራሴ ቆጥሬ ልክፈለው። በቃ አሁን እኔ በጣም ግራ እየተጋባሁ ነው ያለሁት። በሄድ ሳይሻል አይቀርም። እንዴት ብትደፍረኝ ነው እባክህ? በማንም ፍርፋሪ አድገህ ልጄን ያጫሃት? እስቲ ንገረኝ። እወዳታለሁ። እሱ አይበቃም? መጀመሪያ ራስህን ቻል። እኔ በህይወት እያለሁ የኔ ልጅ አንተን አታገባ። ደግሞ የእውነት እወዳታለሁ የምትል ከሆነ እድሏ ላይ አተኛ። አንተ መቼም ስትፈጠርም እድል የለህም። እንደዚህ ትናገሪኛለሽ ብዬ አንድ ቀንም አስቤ አላቅም ነበር። ለካ የሰው ልጅ ጥቅሙ እስኪነካ ነው ተራማጅነቱ። አታውቀኝማ፣ ማን እንደሆንኩ አታውቅም። ከዛሬ በኋላ ከልጅ አጠገብ ራቅ። አሁን ተነስና ውጣ ዘረቢስ። በቃሽ። ጎሽ፣ እሱ ጥሩ። ና ደብድበኛ፣ ና ደብድበኝ። እሱን የቀረ ና ደብድበኝ። መድረሻ ቢስ። አሁን ተነስ ውጣ። ቀን ያነጋግረናል። ይሄ ለኔ ታሪክ ነው። ስጣል አብሮኝ ነው የተጣለው። ታውቃለህ፣ እዚህ ውስጥ የተጻፉትን ነገሮች እንኳን ሰው ነው ያነበበልኝ። በቃ አንተ ጋር ይቀመጥ። እኔ እንደወጣው ልቀር ይችላል። ግን ለምን ተስፋ ቆረጥክ? አልቆረጥኩም፣ ግን ስድቦች ተፈራረቁብኝ። በቃ ከባድ ቀን ነበር ለኔ። ግን እኮ አንተ ነህ ይገልጹ። ሁሉም ግን ድክመቶቼ ናቸው። ልክ ናቸው። መሀይም ነኝ። ስሜን እንኳን መጻፍ ማልችል መሀይም ደግሞ ማፍቀር የለበትም። ለማፍቀር እኮ የሚያስፈልገው ንጹህ ልብ ነው። አንተ ደግሞ ያለ በወለድኩሽ ባሳደግኩሽ አፍቃሪሽ ነኝ ባይተብኝ ደበደበኝ። አቡሽ ነው የመታሽ? ጠዋት ያወራነውን ነገር በሙሉ ሰምቶ ነበር። በጣም ተናዶ መጥቶ ሲገፈትረኝ መሬቱ ጭንቅላቴ መታኝ። እንደሆነ ነገር አልኩት ነበር። መቶ ጉሮሮዬን ንቅ አደረገኝ።
መጥፎ እናት ስለሆንኩ ጥሩ ነገር አይገባኝም። መቀጥቀጥ ነው የሚገባኝ። አባትሽ በደህና ጊዜ ተከላክለው፣ እኔ ግን አለው ይሄው እየተደበደብኩ ኖራለሁ። እኔ አሁንስ መሮኛል። በቃኝ፣ ብሞት ነው የሚሻለኝ። ዛሬ ሐኪም ቤት ለምን አትሄድም? ገና ነኝ፣ ስለጨነቀኝ ብቻ ነው። ባዩን እረፍት ላድርግ፣ ከቦስ ፈቃዱ ሰድልኝ። እሺ፣ ለማንኛውም ካመመ ደውልልኝ። እሺ እሺ። በጣም ባለጌ ሰው ነህ። እሺ እኔ እኮ አምኜህ ነበረ። ለነገሩ ትንሽ ሰው ሁሌም ተግባሩም ትንሽ ነው። ቆይ ምን አጠፋው? ድጋሚ በህይወቴ ላገኝህ አልፈልግም። እሺ እንደውም ዛሬውኑ ሄጄ ፍቅር ጥያቄውን እቀበለዋለሁ። ከዚህ በኋላ በህይወቴ ድጋሚ አንተን ማየት አልፈልግም። ያለብኝን እንዳም ከፍለዋለሁ። ቆይ ከልብሽ እየሄድሽ ነው? ፍቅራችንስ ቃላችንስ? እኔ እኮ ያላንቺ መኖር እንደማልችል እያወቅሽ ከፈለክ መሞት ትችላለህ። ሲጀመር ያለ ደረጃ የቆምኩት ነኝ። ተይ፣ ስትጣይ ለመታረቅ እንዲመችሽ አድርገሽ ተጣይ። ምናልባት የሄድሽበት ቦታ እንኳን ባይመችሽ እኔ ጋር ለመምጣት አፍረሽ እንዳትቀሪ። መቼም አልመጣም። አንተ እኮ ማለት እናቴ ላይ እጅን ያነሳ ሰው ነህ። እናቴ ላይ እጁን ካነሳ ሰው ጋር ደግሞ መቼም መኖር አልችልም። ቆይ ማን? እኔ ነኝ እናትሽን የመታሁት? አዎ አንተ። በፍጹም አላደረኩት፣ የእውነት አላደረኩት። ከዚህ በኋላ በመንገዴ ላይ አልፈልግም። እዚሁ አደርኩ ማለት ነው። በፊት እኮ ተሸክመኝ ተወስደኝ ነበር። ተነሽ እባክሽ፣ ሁለተኛ እንዳይደገምሽ እሺ? መልካም ቀን። ሚስቴ የምትመጣበትን ቀን ንገረኝ። እነግርሻለሁ። ትወዳታለህ? በጣም በጣም እድለኛ ናት። በጣም ቆንጆ መሆን አለባት። ቆንጆ ልብ ነው ያላት። ጥሩ ውሳኔ ነው ወስና ሄደችው። እቅዳችን ሰርቷል። አዎ ማሚ፣ ከዚህ በኋላ ሳይቀጠል በቅጠል። ሌሊቱን ሙሉ አይኗ እንደፈጠጠ ነው ያደረው። እሷ ደግሞ የውሳኔ ሰው ናት። ስለዚህ የሚሆነው ነገር አይታወቅም። እሱስ ልክ ነሽ። ቶሎ ሰርጉን መደገስ አለብን። እሱም መች ይቀራል። በጣም ደስ ብሎኛል የኔ ልጅ። እኔም ማሚዬ በጣም ነው ደስ ያለኝ። ወይኔ ነገር ዝም ብዬ ቁጭ አደረኩሽ አይደል? እስቲ የሚበላ ነገር ላምጣልሽ። ዝም ብዬ እኮ አደረኩሽ።
ምንም አይነት ግርግር አያስፈልግም። እናቴና ጓደኞቿ በተሰበሰቡበት የቀለበት ፕሮግራም እናዘጋጃለን። ከዛ በቶሎ ከዚህ ሀገር መውጣት ነው የሚሻለው። በጣም ደስ ብሎኛል ስለመጣሽ። ደግሞ ለሱም ቢሆን እስከዛ ድረስ የከፈለልሽን ገንዘብ እንመልስለታለን። እሺ ጥሩ። እመኚ፣ በደንብ አድርጌ የምችለውን ሁሉ አደርጋለሁ። በዛ ላይ ደግሞ እድሉን ስለሰጠሽኝ በጣም አመሰግናለሁ። እሺ አውቃለሁ ውስጥሽ እንደተረበሸ፣ ግን ሁሌም ቢሆን የኔን ድጋፍ በፈለግሽ ሰዓት ሁሌም አጠገብሽ ነኝ። እኔ የምልህ ለምንድን ነው ከሚስት ጋር የተለያያችሁት? ታሪኩ ረጅም ነው። እኔና ሳምሪ በተጋባን በአንደኛው ዓመታችን እኔ ለስራ ጉዳይ ወደ ቱርክ ሀገር መሄድ ነበረብኝ። እዛም ስራዬን እንደጨረስኩ መምጣት ከነበረብኝ ከአንድ ቀን በፊት እኔ እሷን ሰርፕራይዝ ለማድረግ እቤት ተገኘሁ። ግን ያየሁትን ነገር እስከ ዛሬ ድረስ ህይወቴን አመሰቃቀለ። የራሴ የምለው አብሮ አደግ ጓደኛዬ እና ሚስቴ አንድ አልጋ ላይ መርፌና ክር ሆነው አየኋቸው። ያን ነው ሁለቱንም ከውስጥ ያውጥቼ ቀበርኳቸው። በጣም ያሳዝናል። ሳምሪ ትንሽ ችኩል ነበረች መሰለኝ፣ ግን ተወደ ነበርኳል። ይቅርታ በጣም ስለዚህ ነገር ማውራት አልፈልግም። አራው በጣም የሚያሳዝን ሰው ነው። ሳምሪን በጣም አስገርማኛለች። መስኪ ያለ አንድ ነገርማ እንደዛ አልሆነም እኮ። እንግዲህ እኔም ውሳኔን አሳውቃለሁ። እሰይ በቃ ቶሎ ቶሎ ሁሉንም ነገር ላዘጋጃ። እንግዲህ እሺ ብዬዋለሁ። በጣም ደስ ይላል። ሁሉንም ነገር በፍጥነት ማድረግ አለብኝ። ይሁን፣ አሁን ወስኛለሁ። ይኸውልሽ ልጄ፣ በውሳኔሽ እንደማትጸጸች እርግጠኛ ነኝ። ደግሞ ሁሉንም ነገር ያደረግሽው ለእናትሽ እንደሆነ አስቢ። ለእኔ ደግሞ ከዚህም በላይ ይገባኛል። ለምን ብትይ እናትሽ ነኛ። በቃ አሁን እኔ ልግባና እረፍት ላድርግ። ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን። ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን። ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን። ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን። ሽታይ ትወደኛለህ? አዎ በደንብ።
ግን የተዋደደ ሰው ሁሉ አንድ ላይ መሆን አይችልም። ይኸውልሽ እቴ እናትሽ ያለችውን ነገር እኔ በፍጹም አላደረኩትም። ደግሞ ታውቂ የለ አስተዳደጊ በእነሱ ሀሳብ እንጂ እኔ እኮ በእኔ ሀሳብ አላደኩም። ሰው ቤት እንዳደኩ ታውቂ የለ ሰው ማስረዳት አልችልም። አንቺን እንኳን ማስረዳት አልቻልኩም። መቼም እናቴን ከመታት ወንድ ጋር አብሬ ልሆን አልችልም። ከዚህ በኋላ እኔና ያንተን ነገር እርሳው። እኔ ላንተ የተፈጠርኩ ሴት አይደለሁም። አላመንሽኝም ማለት ነው? እናቴን የመታትን ሰው መቼም ላምን አልችልም። ደግሞ ከእናቴ ቃልም መውጣት አልችልም። እኔና እናቴ አሁን የምንመካበትን ሰው መርጠናል። ደግሞ ሴት ልጅ ምርጫዋ ላይ መሳሳት የለባትም። አንተም ብትሆን በብዙ ነገር ከኔ የተሻልክ ወንድ መሆን አለብህ። ልክ ነሽ። አንቺ ስትራመጂ እኔ ቁሜ ነበር። አሁን ደግሞ አንቺ መብረር ስትጀምሪ እኔ ተኛው። ልክ ነሽ፣ ይገባኛል። እኔ እናንተ አንድ ላይ መጓዝ የምንችለው እስከዚህ ብቻ ነው። መልካም ሁሉ እንዲገጥመን የሚባለው ለካ እውነትም ሀቅ እኮ ነው። ላጣይላት ቦታ አለ ዘንበል ካለ አብርችለ 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 እስኪ ደሞ ወደድሽው? በጣም በጣም ያምራል። አየሽ፣ እንዲህ ነው እድልን መጠቀም። ከሁሉም በላይ አንቺ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። መቼም ፈጣሪ ከሰማይ ወርዶ ሰውን አይመክር። እኔ ስመክርሽ ስለሰማሽኝ አመሰግንሻለሁ። አሁን እኮ ደውሎልኝ ለፕሮሰሱ የሚሆን ቀለል ያለ ድግስ ልናዘጋጅ ነው ብሎኛል። አዎ አውርተንበታል። ለአቡሽም እስካሁን ስላደረገላችሁ ነገር ብሎ የተወሰነ ብር ሰጥቶኛል። ነገ ጠዋት ውስጥ ይሰጣል። እውነቱን ነው። የሰው ሀቅ ምንም አያደርግም። ኧረ መልሽለት። ደግሞ ማደርስ ምን አስፈለገ? አሁንስ ብትሰጪው። በቃ እኔ ልቅማና ረፍ ልበል። ተመስገን። ለአንተ ምን ይሳናሃል? እኔም ዱባይ ሄድ ይሆናል። ነገ ወደ ሆስፒታል ለምን አንሄድም? ደህና ነኝ። ደግሞ የለመድኩት ነው። አሁን ቀሎኛል። ደህና ለመሆን ታስመስላለህ እንጂ ምንም ደህና አይደለም። ደግሞ ያቺ መጥፎ ሴት ናት። ቤኪ፣ እኔ ፊት ስለሷ ክፉ አታውራ፣ አትናገር። እኔ ድሮም ነግሬ ነበር። ጥቅመኛና መጥፎ ሴት ናት። ድሮ የመከርከኝ ምክርም አሁን ብትመክረኝ ያደረኩትን ነገር ነው ማደርገው። ልክ ነኝ። ጥቅመኛ ሴት ናት። ቤኪ እረፍ በቃ። አሁን ቀሎኛል። በቃ ወደ ውስጥ እንግባ። ነፍሴ ገባች። አቡሽ እንዴት ነው? ደህና ነህ አቡሽ? ፊትህ እኮ ልክ አይደለም። ደህና ነኝ። አንቺ ግን በጣም አምሮብሻል።
እኔ እኮ ይሄንን ነው የምፈልገው። አመሰግናለሁ። ዛሬ የመጣሁት ለእኔ ለትምህርት ቤት የከፈልከውንና ለእኔ እስካሁን ያደረግልኝን የሰጠኸኝን ስጦታዎች ሁሉ ለእነሱ ያወጣኸውን ብር ልመልስልኝ። እኔ እናንተ በጣም ጥሩ ጊዜያት ነበሩ። እሺ፣ ለትምህርት ቤት የከፈልኩልሽን ክፍያ በአመቱ አባስተሽ የከፈልኩልሽን ወጪ አወቅሽ። 6 አመት ሙሉ አንቺን ይናፈቅኩሽን፣ 6 አመት ሙሉ አንቺን ያፈቀርኩሽን፣ 6 አመት ሙሉ አንቺን ይናፈቅኩሽን፣ 6 አመት ሙሉ አንቺን የጠበቅኩሽን እሱን በምን አባስተሽ ድምሩን ታውቂዋለሽ? ንገሪኝ። የእሱን ድምር ታውቂዋለሽ? ንገሪኛ። እሱን ካወቅሽ ክፈይኝ። እሱን ክፈይኝ። እሱን ነው እንድከፊ የምፈልገው። አሁን ተቀበለኝና ልሂድ። እኔ አሁን ወደ ውጭ ልሄድ ነው። ምንም ቢሆን ለእኔ ጥሩ ነገር አድርገህልኛል። አቡሽ እባክህ ተቀበለኝ። ሀዘን ለእኔ ጥሩ አይደለም። ይህንን ብር ከዚህ ይዘሽልኝ ውጪ። ውጪ! ትንሽ ውጪ! ውጪ! እንኳን ብርሽ አንቺም አልጠቀምሽም። ውጪ! ማስታገሻ መርሻ መድኃኒትም የለው ያፈቀሩትን ሰው ማጣት መለየት ከሞት መለስ ያለ ሞት ነው ሌላ አይነት። ምን አለ ያልሆንኩት ለፍቅር ያላረኩት አንቺን ለማስደሰት ነበረ የኖርኩት አንቺን ለማስደሰት ነበረ የጣርኩት። በቃ አንቺም ቢሆን ተረጋጊ። የቻልሽውን ነው ያልሽው። ግን እኮ እዚህ ስገባም አንተ በጣም አዝነህ ነበር። ቆይ ይሄ ጫማ የማን ነው? የታናሽ ወንድሜ ጫማ ነው። እናቴ ወንድሜን ለመጨረሻ ጊዜ አዝላው ስትወጣ ይሄ ጫማ ከእግሩ ወደቀ። ያው ከዛ ጊዜ ጀምሮ ይሄ ጫማ ከእጄ ተለይቶ አያውቅም። በጣም ያሳዝናል። በቃ አሁን እኔም አንተም ካለንበት ስሜት እንድንወጣ ለምን የሆነ ቦታ እንሄድም? ብዙም የውጭ ሰው እንኳን አይደለሁ፣ ግን እሺ። ግን አንድ ስልክ ደውዬ መጣ። በመታመሙ በጣም አዝኛለሁ። ግን አሁን ለሱ የምታስፈልገው ልጄ ሽታ ሳትሆን ሕክምናና ጥሩ ምግብ ነው። ካገኘ ይብላ። በጣም ነው የሚወዳት። እሷን ካገኘ ጀምሮ ነው መኖር የጀመረው። አሁን ደግሞ ከባድ ሁኔታ ውስጥ ነው ያለው። እሷ በቅርቡ ልታገባ ነው። ምን ነው እናንተ የልጄ እድል ላይ ተጣብቃችሁ አለቃላችሁ? ትልቅ ሰው ነውት ብዬ እኮ ነው ላውራውት የመጣሁት። ትልቅ ገንዘብ ነው። እኔ ልጄ ከማንም እከካም ጋር እንድታካ አልፈልግም። እኔ ሰርገኛ ነኝ፣ ስራ አለብኝ። እየመጣችሁ አጨቅጭቆኝ ሂዱ። እባክህ ከቤቴ ውጣ እያልኩ ነው። ሂዱ ውጣ። ችግር ማውራት አይሰለቻቸውም እንዴ? የባሌን ፍቅረኛ ለመተዋወቅ ነው የማዘጋጀው። የአንድ ቀን ስህተት ብዙ ዋጋ ታስከፍላለች።
ቆይ ግን መድኃኒትን የማትወስደው ለምንድን ነው? ራሴን እንዳላጠፋ እዛ ያለው ነገር አስፈራኝ። በቃ ቀስ በቀስ ባለብኝ አስም መሞት ፈለግኩ። በቃ አስም እኮ ቀላል በሽታ ነው። ከሞትኩ በኋላ ታስታውሰኛለሽ ብለህ አስበህ ከሆነ ተሳስተህ። ከሞትም በኋላ የሩቅ ሰዎች 3 ቀን፣ የቅርቦች ደግሞ ወራት ወይ ደግሞ ዓመታት ቢያስታውሱ ተረስተህ ነው የምትቀረው። እኔ እኮ ማንም ሰው አይፈልገኝም። የወለደችኝ እናቴ እንኳን መንገድ ላይ ነው ጥላኝ ሄደችው። ታውቃለህ፣ ሰው እንደሚፈልገኝ የተሰማኝ ሽታን ህይወት ውስጥ ስትገባ ነው። እኮ አንድ ተራ መሀይም ነኝ፣ ለሀገር እንኳን አልጠቅምም። እኔ መሞት ነው ያለብኝ። እሺ እናንተ እዚህ ቤት ውስጥ ብዙ ነገሮችን አሳልፈናል። እኔ አንተ ስትሞት እኔ ምንድን ነው የምሆን? ንገረኝ። እሺ እኔስ እባክህ ወንድሜ ነገን አናውቅም። ለእኔ ስትል ተስፋ አትቁረጥ። እሺ ሰራተኛ ተመላላሽ ነች? አዎ እንደዛ ነገር። የሚገርምሽ ነገር 3 አመት ሙሉ እኔ ጋር ስትሰራ አንድ ቀን እንኳን ደሞዝ ተቀብላኝ አታውቅም። እንዴት? ስለ ሚስቴ ታሪክ ታውቃለች። ከገዛ ጓደኛዬ ጋር እንደማገጠችብኝ። በጣም ደስ የምትል ሴት ናት። በገዛ አልጋሽ ላይ አንቺ የነካሹ ገላ ሌላ ሰው ሲነካው ማየት በጣም ያማል። ይቅርታ፣ ለካ ጓደኛሽ ነች። አዎ በቃ አሁን ሁሉንም ነገር እንተው። ደግሞ ነክሳለሁ። አንቺ ግን በአቋምሽ የጸናሽ ሴት አትመስይም። ደግሞ ይሄ ምን ማለት ነው? እስቲ አንድ ሰው ላስተዋውቅሽ። መስታወት እንደምን ዋልሽ? ዛሬ የማይተገኘውት ይኸውልሽ ልጄ ልታገባ ነው። አዎ ልጥራሽ ብዬ ነው። በአምላክሽ ያሁኑ እሁድ አልፎ ቀጣይ እሁድ ነው። አደራ እንዳትቀሪብኝ። እሺ እሺ። ሄሎ አረጋሽዬ፣ ደህና ዋልሽ? ደህና። ይኸውልሽ ልጄ ልታገባ ነው። ሽታ አንድ ናት ያለችኝ አይደል እንዴ አለሜ? አዎ እንዳትቀሪብኝ ብዬ ነው። ይኸውልሽ ያሁኑ እሁድ ቀጥሎ ያኛው እሁድ ቤትሽ ሩቅ ስለሆነ ወረቀት የሚያመጣልኝ እንዳላጣ ብዬ ነው። እንዳረሳሽ ብዬ ነው አረጋሽዬ። ያው ላንቺስ ልጅሽ አይደለች? ይኸውልሽ ዋናው ነገር ያቺ ባለሙያ እጅሽን መተሽ ድስቷንም ጠላዋንም ሁሏን ነገር እንድትነካኪያት ፈልጌ ነው። አዎ ቀደም ብለሽ ነይ። እሺ እህቴ፣ እሺ እሺ አረጋሽዬ፣ እሺ። አሁን ደግሞ ታሰለ። አሰለፍ ምን ማለት ነው ሳሚ? የነገረሽ ነገር በሙሉ ልክ ነው።
በገዛ አልጋው ላይ ከገዛ ጓደኛው ጋር ማግጬበታለሁ። ለ3 ዓመት የህሊና እስረኛ ሆኛለሁ። በጣም ያማል። ዛሬም የመጨረሻ በቀል ጎዳኝ። ለካ እስከ ዛሬ እሱም ሲጎዳ ነበር። ከሁለታችንም እምነታችንን አጥቷል። እና ለዚህም የመጨረሻ መበቀያ መሳሪያ ሆኜ ነበርኩ። ምሽም እዚህ ምድር ላይ እኔና አንቺ እንኳን ብንቀር መቼም ቢሆን ሚስቴ አላረግሽም። አንቺ ለአቡሽ አልሆንሽ ለእኔ መቼም አትሆኝም። የአቡሽን እድሜ ቀብረሽ እኔ ጋር መተሻል። ደግሞ ያቺ እናትሽ አቡሽ መታኝ ምናምን የምትለው ውሸቷ ነው። ይሄ ሁሉ ድራማ ነው። በተለይ አንቺ በጣም አረመኔ ሴት ነሽ። ምን? በጣም አረመኔ ሰው ነህ? እሺ ለወትሮ ጥላኝ ማታመሽ ይኸው ዛሬ ጥላኝ አደረች። ቆይ ለምን አይረጋጉም? እንዴት ብዬ ልረጋጋ ልጄ? ሌሊቱን ሙሉ ይኸው አንድ ነገር እንኳን አላሉንም እኮ። የኔ ደም ይፍሰስ ልጄ። እኔ እናትሽ የእናቴ ስልክ አሁንም አይሰራም? አይሰራም። ብዙ ጊዜ መልእክት ልኬለታለሁ። ቤቱን አታውቂውም እንዴ? አላውቀውም። ቢሮም ቤቲ እንደሌለ ነግራኛለች። ቤቲ? አዎ። ቤቲ ግን እንዴት አልመጣች? አይ አሳይመንት የምናስገባው አለ። ለዛ ነው የቀረችው። ትመጣለች። አስችሏት። ዛሬ አዳረ ጥሩ ነበር። በዚሁ መቀጠል አለብን። ከዚህ በኋላ ለራሴ መኖር አለብኝ። እውነት ወንድሜ፣ በሁሉም ነገር ከጎን ነኝ። በቅርቡ ስራ መጀመር ፈልጋለሁ። በደስታዬማ ደስ የሚል ነገር እኮ ነው። እሺ፣ የምትፈልገውን ነገር ጠይቀኝ፣ ከጎን ነኝ። ቦስን ፍቃድ ጠይቅልኝ። አያሳስብም። መልካም ቀን። ዝምታዬ ራሱ መልስ ነበር እኮ። 3 ዓመት ሙሉ ቅርታን ስጠብቅ ነበር። ትላንት የሆነውን ነገር ሳይ ግን ህመም ገባኝ። ይቅርታ ለኔ አይገባኝም። መጽሐፍ ቅዱስም ከዘሞተችብህ ፍታት ነው የሚለው። እና አንቺ እኮ ተመልሰን አብረን እንደማንሆን እኮ አንቺም ታውቂዋለሽ። ለኔ ግን አንተ የዘላለም ጸጸቴ ነህ። ያኔ ልክ እንደ ጓደኛዬ ከህይወት ወጥተሽ ቢሆን አሁን ላይ ሌላ ህይወት ጀምሬ ነበር። ለኔ ያን ቀን ሞተሻል።
እንደ ጥሩ አጋጣሚ ውሰጂውና ከህይወትሽ ተማሪበት። ትዳር ቀልድ አይደለም። እውነት እንደዚህ ሩቅ የመሰለኝ ነገር ለካ በጄ ነበር። መልካሙ ሁሉ ይቅጠም። ደህና ሁን። እንዳልኩ አድርግ። እሺ ዶክተር፣ አመሰግናለሁ። ሰላም። ለሽታ አበበ እርሶ ምን ሆኑት? እናቷ ነኝ። አንድ ልጄ ናት። የመጀመሪያ ልጄ ናት። ማዘር፣ አዝናለሁ። በአደጋው ምክንያት ሁለቱም አይኖቿ ማየት አይችሉም። አይሆንም። ልጄ እኮ ሙሽራ ነች። በቅርቡ ልታገባ እኮ ነው። አይሆንም ዶክተር፣ አይሆንም። እንደገና ንገረኝ። አልሰማሁም። አይዞት ማዘር፣ በርቱ። እንደዚህ መሆኑ ለታማሚውም ቢሆን መልካም አይደለም። አይዞት እናቴ። ለልጄ ምን ባደርግ ነው መልካም የሚሆነው? ማያዬ እኔ ልጥፋ? የኔ ልጅ ልጄ አቡሽ በጣም ነው ማፈቅርህ። የእናትን ማስታወሻ ሀብል ስትሰጠኝ ምን እንደተሰማኝ ታውቃለህ? ለአንተ የእናትነት ስሜት ነው የተሰማኝ። በጣም አፈቅርሃለሁ። ደግሞ በደንብ እጠብቅሃለሁ። እሺ? እና ደግሞ እዚህ መስቀል ላይ የእናቴ ጠረንና የእናቴ ስም አለበት። አንቺ ጋር ይቀመጥ። ተቀበይ። ሄሎ የኔ ልጅ፣ ጌጤ ነኝ። ጌጤ የሽታ። ምን ፈልገሽ ደወልሽ? እባክህ አንድ ያዳምጠኝ። አደጋ ደርሶ ነው። ሽታ ላይ አደጋ ደርሶባት ሆስፒታል ነኝ ያለሁት። እና እኔ ምን አገባኝ? እግዚአብሔር ይማርሽ በያት። ይገባኛል
ይገባኛል የኔ ልጅ። የወንድ ስሜት መረዳት ያቅታል? ንገረኝ። ተረጋጋ። ለዘመናት ስትፈልግ የነበረው ወንድም ታላቅ ወንድም እኔ ነኝ። ናቲ ነኝ እኔ። ምንድን ነው የምታወራው? አየሁ፣ ያ ፎቶ ያንተ አይደለም? እዛስ ያ አንተ አይደለም? ይሄ ሳብል የእናታችን ስሜት ተጻፈበት አንተ ጋር ነበር? እኔ ታላቅ ወንድም ነኝ። ምንድን ነው የምታወራው? የምታወራው ነገር አልገባኝም። ሄሎ አሰለፍ። ጌጤ ነኝ አሰለፍ። ትንሽ ገንዘብ ፈልጌ ነበር። ልጄ ሽታ አደጋ ደርሶባት ሆስፒታል ነን ያለ ነው። የመድኃኒት መግዣ ተብዬ ነው አሰለፍ። አዎ የኔ ሽታ አደጋ ደረሰባት። ጓደኛዋ አብራኛለች። እሷን አካውንት ልክልሻለሁ። እሺ እህቴ፣ እሺ። አይ እዛው እንመጣለን። ቤት ታያታለሽ። እሺ እህቴ፣ እሺ። ከዛኛው ክፍል ወደዚህኛው ትዘዋወራለች ብለውናል። እኛም እንደ ልባችን እናያታለን። ይመስገን ነው። ለመድኃኒት መግዣ ብር ያስፈልገናል። አሰለፍ አስገባልሻለሁ ብላለች። እንኪ አካውንትሽን ጻፊላት። የኔ ላክ። አዎ እውነት ነው። ይህ ሰው ነገር የሰው ነው። ለካ ብዙ ገንዘብ ካለው ይልቅ ብዙ ፍቅር ያለው ይበልጣል። ልጄ እኮ ልባም ነበረች። ልጄ አስተዋይ ነበረች። እኔ ነኝ የማየውን ነገር ውስጥ የከተትኳት። ትዝ ይለኛል እናቴ አንተን አዝላ ስትሄድ የአንድ እግር ጫማ ወድቆ ነበር። ያ ጫማ እስካሁንም ድረስ እኔ ጋር ነው ያለው። ያልፈለኩበት ቦታ የለም አንተ። እማዬ ወዲያው ነበር የሞተችው። እኔ ያደግኩት ሰው ቤት ነው። ሰው ቤት የተሰቃየሁ ነው ያደግኩት። የኔ አስተዳደግ በጣም ከባድ ነበር። ትምህርት እንኳን አልተማርኩም።
ስሜን እንኳን መጻፍ አልችልም። አባቴ ከእናቴ በኋላ ሌላ ሚስት አላገባም። እናቴንም አንተንም በጣም ነበር የምወዳቸው። በተለይ ሁሌ አንተን ፎቶ የአንተን ልብሶችን እያሸተት ያለቅስ ነበር። አባቴም ብዙ አልቆየም። እኔም የብቸኝነትን ኑሮ አንድ ብዬ ጀመርኩ። ሽንት ቤት ውሰጂ። እሺ እሺ፣ ተነሽ። በቃ ከዚህ በኋላ እንደዚህ ነው የምኖር። እባክሽን ልጅ አታማሪ። ስላላወቅን ነው እንጂ ለካ ብዙ ነገር ነበር። ሁሉም የኔ ስህተት ነው። ደግሞ ብር ሳገኛችን ዱላ ገዛልሻለሁ። እሺ? እኔ ግን መኖር አልፈልግም። በሞት ነው የምፈልገው። እንደሱ አትበይ እባክሽ፣ እንደሱ አትበይ። አልፈልግም። አዎ፣ ይህ ጊዜ በጣም ጥሩ ነበር። ይኸውልህ ወንድሜ፣ አባታችን ለእኔም ሆነ ለአንተም ንብረት እኩል አካፍሎ ነው የሞተው። እሺ፣ የማታ ትምህርት መማር ትችላለህ። ደግሞ ትምህርት እድሜ አይገድበውም እኮ። በቃ ቤኪ እየጠበቀኝ ነው፣ ወደዛ ልሂድ። በቃ ሰላም በልኝ። እማዬ፣ እማ ውሃ ስጭኝ እስኪ። ሽታ እንዴት ነሽ? አቡሽ አንተ ነህ? አዎ አቡሽ አንቺ ነኝ። እንዴት መጣ? ሁሉንም ረስቼዋለሁ። መጥፎ ነገር ስትሰሪ መልሰሽ ራስሽን ነው የምትጎጂው። በቃ እንደ ጥሩ አጋጣሚ ውሰጂው። አንቺ ከናቲ ጋር ባትተዋወቂ ኑሮ እኔ ወንድሜን አገኘው ነበር? አላገኘው። አሁን እሱን ተይውና እኔ አንቺን ላገባ ዝግጁ ነኝ። እኔ እኮ አሁን በሽተኛ ሰው ነኝ። ካዘንክልኝ እንደ ጓደኛ እርዳኝ እንጂ ያንተ ሚስት መሆን አልችልም። ሽታይ፣ ማንም ሰው ከማንም አይበልጥም።
ሁሉም ሰው እኩል ነው። እንደዛ አትበይ። ታውቃለህ፣ ያንተ ነገር ውስጤን እንደ እሳት በጣም ነው የሚያንገበግበኝ። ቆይ አታፈቅሪኝም? በጣም አፈቅራለሁ፣ ግን ምን አውቃለሁ። እኔ ጋር የተቀየረ ነገር የለም። አሁንም አፈቅርሻለሁ። እኔ አንቺን ላገባ ዝግጁ ነኝ። ሁሌም አፈቅርሻለሁ። አቡሽ ይቅር በለኝ። በብዙ በድያለሁ፣ ብዙ አስቀይሜያለሁ። ይቅር በለኝ ልጄ። ይቅርታ አድርጌልሻለሁ። የኔ ልጅ እንኳን ደስ አለሽ። እውነት ነው አይደል? አዎ እውነት ነው። ሰርጋችሁን ታዲያ መቼ አሰባችሁ? ያው ተነጋግረን በቅርቡ እንወስናለን አይደል እንዴ? አቡሻዬ እንኳን ደስ አለ። ስጠብቁ የነበረው ቀን ደረሰ። ወንዳይታ የሚባለው ለካ እውነትም ሀቅ እኮ ነው። ላጣይላት ቦታ አለ ዘንበል ካለ አብርችል 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 እስኪ ደሞ እናያለን የለያየን ቀን ዞሮ ካገናኘ ወይም ተረሳስተን ሌላ ሰው ካፈቀረ